ራያንና ወልቃይትን መሰረት ያደረገው የዘመነ ካሴና የምሬ ወዳጆ ግጭት ከሰሞኑ በፋኖ ታጣቂ ኃይል አመራሮች መካከል እየተፈጠረው ያሉ አለመግባባቶች ከፍተኛ መነጋገሪያ እየሆኑ ይገኛሉ። ከነዚህ ውስጥም በሰፊው የሚነሳው በፋኖ መሪዎች በዘመነ ካሴና በምሬ ወዳጆ መካከል የተፈጠረው ውዝግብና የፖለቲካ የእይታ ልዩነት አንዱ ነው። ሁለቱ መሪዎች በወቅታዊ ጉዳዮችና ከህወሓት ጋር በሚኖራቸው ግንኙነት ዙሪያ በከፍተኛ አለመግባባት ውስጥ መግባታቸው ከተለያዩ አቅጣጫዎች እየተሰማ ይገኛል። የዚህ አለመግባባት ዋና መነሻ በወሎና በራያ አካባቢዎች ከህወሓት እንቅስቃሴዎች ጋር ተያይዞ የሚነሱ ጥያቄዎች መሆናቸው ተገልጿል። በወሎ ቀጠና የሚንቀሳቀሱ የፋኖ ኃይሎችና አመራሮች ህወሓት በአካባቢ የሚያደርሰውን ወከባ፣ ስድብና ግፊት ከአቅም በላይ ሆኖብናል ሲሉ ይደመጣሉ። በተለይም ከሳምንታት በፊት በአንድ የህወሓት ኮሎኔል በኩል የወሎ ፋኖ አዛዥ ለነበረው ወንድሙ ማሩና አጠቃላይ ታጣቂዎች የሰጠው የማስጠንቀቂያ መልእክት አካባቢውን ለቀው እንዲወጡ ለአንድም ሌሊት እንዳታድሩ በማለት የሰጠው ማስጠንቀቂያ የሁለቱን አካላት ውጥረት ይበልጥ አባብሶታል። በወቅቱ እነዚህን ድርጊቶችና የህወሓትን ጫናዎች በተመለከተ የፋኖ የበላይ አመራር የሆነው ዘመነ ካሴ የሰላ ምላሽ አለመስጠቱና የዝምታ አቋም መውሰዱ ምሬ ወዳጆንና ቡድኑን ክፉኛ አበሳጭቷቸዋል። ከዚህ ባሻገር ዘመነ ካሴ በወሎና በጎንደር ጉዳዮች ላይ የያዘው አቋምና ግድ የለሽነት የጎንደርና የወሎ የፋኖ አመራሮችን በዘመነ ካሴ ተገደናል ብለው እንዲያስቡ አድርጓቸዋል ሲል አንድ ለምሬ ወዳጆ ቅርብ የሆነ ሰው ተናግሯል። ይሄ የሰሞኑ የህወሓት ተከታታይ ወረራና ማዋከብም በዘመነ ካሴ አመራር ላይ ከባድ ጥያቄዎች እንዲነሱ አድርጓል። ምሬ ወዳጆና ደጋፊዎቹ ህወሓት ዳግም በሸረሪናና በሌሎች አቅጣጫዎች ወደ ወልቃይትና ራያ ለመግባት የሚያደርገውን እንቅስቃሴና ወረራ በጽኑ በመቃወም ላይ ይገኛሉ። የጎንደር ፋኖች በወልቃይት ጉዳይ ላይ አንደራደርም የሚል ጠንካራ አቋም እንዳላቸው ሁሉ የወሎ ፋኖም ለራያ ህዝብና መሬት ተመሳሳይ ጽኑ አቋም እንዳለው ይፋ አድርጓል። ምሬ ወዳጆ ጎጃምና ህወሓት ከቀድሞውንም ጀምሮ የተለየ የጠላትነት ታሪክ የላቸውም፣ ስለዚህ ከሌላ አካባቢ ተነስቶ ማንም መሬታችንን ለእጅ መንሻ ማድረግ አይችልም በማለት የራያንና የወልቃይትን ጉዳይ እጅግ አጥብቆ በመያዙ ከዘመነ ካሴ ጋር ያለው ግጭት አውዱን እንዲያሰፋ አድርጎታል። በዚህም ምክንያት ዘመነ ካሴ ከዚህ በኋላ በወሎና በራያ ጉዳዮች ላይ ገብቶ ውል መፈራረም ወይም መወሰን እንደማይችል የምሬ ወዳጆ ወገኖች በግልጽ አስገንዝበዋል። ምሬ ወዳጆ የውጭ አካላት ጣልቃ ገብነትን በመቃወም የራሱን ሉዓላዊነት ለማስጠበቅ ቆርጦ ተነስቷል። ይህም ሁኔታ የሁለቱን መሪዎች ግንኙነት ወደ ከረረ አለመግባባትና የጥቅም ግጭት ቀይሮታል። በሌላ በኩል ህወሓት ከጅምሩ ጀምሮ ተስፋፊና ወራሪ ባህሪ ያለው ድርጅት መሆኑን ከዚህ በፊት የነበሩ ክስተቶች ያሳያሉ ያለው ምሬ ወዳጆ በራያና በወልቃይት አካባቢዎች ላይ የሚፈጠረው ጫናና የኃይል አስተላለፍ የህወሓትን የጥፋት አጀንዳ ዳግም ያጋለጠ ነው ብሏል። ይህንን ህገወጥ አካሄድ በመቃወም ፋንታ አንዳንድ የውስጥ አመራሮች የሚወስዱት የግዴለሽነት ዝምታና አጋርነት ህዝቡንና ታጣቂውን በእጅጉ እያስከፋ ይገኛል በማለት የዘመነ ካሴን ዝምታ ኮንኗል። በአጠቃላይ በዘመነ ካሴና በምሬ ወዳጆ መካከል የተፈጠረው ክፍተትና ግጭት መሰረቱ የፖለቲካ አቋም ልዩነት፣ የጥቅም ግጭትና የህወሓትን ወራሪነት ለመከላከል በሚደረገው ጥረት ላይ በሚታዩ የአፈጻጸም ክፍተቶች የተነሳ መሆኑን ከቡድኑ የደረሱን ሚስጥራዊ መረጃዎች ያሳያሉ። ሁለቱ አካላት የሚመሯቸው አደረጃጀቶች የራሳቸውን ርዕዮተ ዓለምና የሰላም ጥረት የሚያንጸባርቁ በመሆናቸው አሁን ላይ በሁለቱ ኃይሎች መካከል ያለው መራራቅ እጅግ አውዱን እንዲያሰፋ አድርጎታል።